ብቻቸውን ሲሰሩ በጣም ጎበዝ የሆኑ ሰዎች ከሰው ጋር አብረው መስራት ግን የሚቸገሩ አሉ። የህይወት መኪናዎቻችሁን ሞተር አታጥፉ፣ ፓርክ አታድርጉ። ዱ ኖት ፓርክ፣ ኔቨር ኤቨር ፓርክ። ያሰባችሁበት ቦታ ላይ ስትደርሱ ሌላ የሚካሄድበት ቦታ እንዳለ ወቁና እዚህ ጋር ደርሻለሁ፣ አሁን ደግሞ እዛ ጋር ሄዳለሁ በሉ። ራሳችንን የምንፈትሸው ራሳችንን በረብረው በእነዚህ በአራቱ ላይ ተመስርተን ነው። ስትሬንግስ ጥንካሬዎቻችን ምንድናቸው? የኔ ጋር ያሉ ጥንካሬዎች ምንድናቸው? ጠንካራ ጎኖች ምንድናቸው ብለው እንዲጽፉ ፈልጋለሁ። እናስረዳለን። የኔ ጠንካራ ጎኖች ምንድናቸው ብለው ይጽፉታል። ከዛ ደብሊው ዊክነስ ድካሞችስ ምንድናቸው? የማልችላቸው ነገሮች ምንድናቸው? ድካሞች ማሻሻል ያለብኝ ነገሮች ደግሞ ምንድናቸው ብለው ደግሞ ሌላ ወረቀት ላይ ይጽፉታል። ዩዥዋሊ እንደዚህ በቦክስ ነው የምታስቀምጨው። ከዛ ኦፖርቹኒቲስ እድሎች ምን አሉ ለኔ የሚሆኑ እድሎች እዚህ ዓለም ላይ ምኖች ናቸው እድሎች ያሉት ብለው ደግሞ ይጽፏቸዋል። they should write them down። እነዚህን መጻፍ አለባቸው። አራተኛው ትሬቶቼ ምንድናቸው? እኔ አደጋዎቼ ሊያጠፉኝ የሚችሉ ሊጎዱኝ የሚችሉ በእኔ ህይወት ያሉ ወይም እዚህ ዓለም ላይ ያሉ ትሬቶች ምንድናቸው ብለው ደግሞ ይጠይቃሉ፣ ይጽፋሉ። በእነዚህ በአራቱ ራሳችን እንፈትሻለን። ይሄ SWOT አናሊሲስ ብዙ ጊዜ ለኦርጋናይዜሽንስ ይጠቀሙበታል። አንድ ትልቅ ድርጅትን ያለበትን ቦታ ማወቅ ሲፈልጉ እነዚህን ይጠቀማሉ። ስትሬንግስ፣ ዊክነስ፣ ኦፖርቹኒቲስ፣ ትሬትስ ይባላል SWOT። ግን ለፐርሰናል ዴቨሎፕመንትም በግል ደግሞ ትጠቀሚበታለች። እኛ እንዳናድግ የሚከለክሉ አሁን ወጣቶችም ይሄን እንዲሰሩ ፈልጋሉ። ይሄ ለሁሉም ሰው ይሆናል። ለፕሮፌሰሩም ይሆናል፣ ለተማሪውም ይሆናል፣ ለትላልቅ ሰዎች ይሆናል፣ ለወጣቶች ይሆናል። እና ትሬቶቼ ምንድናቸው? በእኔ ህይወት እንዳላድግ የሚከለክሉ አደጋዎች ምንድናቸው ብለው ራሳቸውን እንዲያዩ ፈልጋሉ። ስለዚህ አሁን እያንዳንዱ ሰው የሚያደርገው ምንድነው? በእኔ ህይወት አደጋ ሊሆኑብኝ የሚችሉ ነገሮች ምንድናቸው? ህይወቴን ሊጎዱ የሚችሉ ነገሮች ምንድናቸው ብለው ይጻፏቸው። ንዴት ያስቸግረኛል፣ ኮራፕሽን ውስጥ ነው ያለሁት፣ አንድ ቀን ችግር ውስጥ ልገባችል ሊሆን ጉቦ ቀበላለሁ። እነዚህን ነገሮች ይጽፋሉ። ትሬት አደጋዎች ናቸው ማለት ነው። ሁለተኛ ድካሞቼ ምንድናቸው? what are my weaknesses? ዊክነስ የምንላቸው ነገሮች ምንድናቸው ብለው ደግሞ ይጠይቁ። ዊክነሶቻችን ምንድናቸው? አሁን እኔ ያልሽው ለምሳሌ ስልቹነት፣ እኔም ጋር አለች እሷ። ቶሎ በጣም ይሰለችኝ፣ በጣም ነው ይሰለችኝ። አንተ ታውቃለህ፣ ግን በስልቹነት ምክንያት ምናልባት ትንሽ ትዕግስት ኖሮ ብትጠብቅ የምታገኘው ነገር በጣም ነው ሉዝ የምታረጊው፣ በጣም ሉዝ ልታረጊ ትችላለሽ። እና እሱ አለ እና አሁን ሲያዩ ራሳቸውን ሲመረምሩ ለምሳሌ በአግሬብልነስ ብቻቸውን ሲሰሩ በጣም ጎበዝ የሆኑ ሰዎች ከሰው ጋር አብረው መስራት ግን የሚቸገሩ አሉ። በጣም ታለንትድ የሆኑ በጣም ጎበዝ የሆኑ ሰዎች ግን ከሰው ጋር ግን አብረሽ እንደዚህ ስሩ ስትያቸው ግን አይችሉም። ከተስማምተው መስራት በቃ ይናቆራሉ፣ ወይ ይጣላሉ፣ ወይ ኢሪታብል ናቸው። ስለዚህ ይሄ ድካሜ ነው ወይ ብለው ይሉ። ከዛ በኢሞሽናል ስታቢሊቲ ደግሞ እናየዋለን። ነጭ ነኝ ወይ ሙዲ ነኝ ወይ? ሰዎች ሙዲ መሆኔን ያውቃሉ። አሁን ደስተኛ ሆኜ ከዛ ደግሞ ወዲያው ተናድጄ ወዲያው ደግሞ ስሜቴ ይቀያየራል ወይ ብለው ደግሞ ይጠይቃሉ። ይሄ ድካሜ ነው? ይሄን ይጠይቃሉ። ዲሲፕሊን ላይ እንዴት ነኝ? አሁን የኔን ድካም እዚህ ጋር ልንገርሽ። ማታ ልክ 3 ሰዓት ሲያልፍ ጭንቅላቴ ይከፈታል፣ በኃይል ይበራል እና በጣም ማንበብ በዛ ሰዓት ወዳለሁ። 4 ሰዓት 5 ሰዓት እስከ 6 ሰዓት ልቆይ ይችላል። ግን ጠዋት እንድነሳ ደግሞ በጊዜ መተኛት አለብኝ። በጊዜ ለመተኛት ራሴን አባብዬ ምናምን ነው ወደ አልጋ የምወስደው እና አሁን ይሄ ድካም ነው። ምክንያቱም በጊዜ ሪታየር አድርገሽ በጠዋት መነሳቱ ነው። ስለዚህ ዲሲፕሊኔ እንዴት ነው? መግባት መውጣቴ እንዴት ነው? ዲሲፕሊንድ ነኝ ወይስ ድካም አለብኝ? ጠዋት እስከ 3 ሰዓት ተኛለሁ፣ እስከ 4 ሰዓት ይተኛሉ ወጣቶች። በመግባት መውጣቴ ስነ ስርዓት አለኝ? ይህን መጠየቅ አለባቸው። ከዛ ደግሞ ኤክስትሮቨርሽን፣ አንዳንዶቻችን በጣም ኢንትሮቨርት ነን፣ ራሳችንን መግለጽ አንችልም። በውስጣችን ሐዘኑንም ንዴቱንም ደስታውንም ውስጣችን ይዘን አስቀምጠን
ኢንትሮቨርት ሆነን እናከማቸዋለን። ግን ራሴን መግለጽ ችግር አለብኝ ወይ? እንደዚህ ጓደኞች መካከል ተቀምጠው መናገር ትፈራለች ወይ? ራሷን መግለጽ ትፈራለች? እነዚህን ይጻፏቸው። ኦፕንነስ ቱ ኤክስፒሪየንስ በሚባለው አዳዲስ ነገሮችን ለመሞከር ቸገራለሁ። ሁሌ በለመድኳት መንገድ ነው መሄድ ያለብኝ፣ ሁሌ ስታተስ ኮ ነው መጠበቅ ያለብኝ፣ ይሄንን ይላሉ እና ድካሞቻቸውን ደግሞ ይጽፋሉ ማለት ነው። የኔ ድካም ነጭናጫ ነኝ፣ የኔ ድካም ትንሽ ዲስፕሊን ይጎለኛል፣ የኔ ድካም ራሴን መግለጽ እቸገራለሁ፣ የኔ ድካም አዳዲስ ነገሮች ለመማር ፈቃደኛ አይደለሁም ብለው ይጽፋሉ። ብሬናችንም ላይ ማይንዳችንም ላይ አንዳንድ የማንችላቸው ነገሮች አሉ። ስለ እግዚአብሔር ታስተምር የለ እንዴ ዶክተር፣ እግዚአብሔርን አታምንም እንዴ አለኝ። አትፈታተኑ ተብሎ ተጽፏል አልኩት። አምላክን እግዚአብሔርን አትፈታተኑ ተብሎ ተጽፏል። ለካ አንዳንድ የሚያስፈሩ ነገሮች አሉ። ለካ አንዳንድ የማንችላቸው ነገሮች አሉ። ለካ የማናውቃቸው ፎቢያዎች አሉ። እነዚህ ዊክነሶቻችን ናቸው። ነጭናጫ ነኝ፣ ሙዲ ነኝ፣ ሰለቻለሁ፣ ራሴን መግለጽ አልችልም፣ ድካም የሚሏቸውን ነገሮች ይጻፉ። አሁን ራሳቸውን ኤግዛምን እያደረጉ ነው ማለት ነው። አሁን ዊክነሳቸውን ሲጽፉ ቲክቶክ ብዙ አያለው፣ 3 ሰዓት 4 ሰዓት ያያለው፣ በጣም ረዥም ሰዓት። ማህበራዊ ሚዲያ ላይ ከፌስቡክ ላይ በጣም ጊዜ ያሳልፋል። ዊክነሴ ነው ብለሽ ስትጽፊው፣ ድካሜ ብለሽ ስትጽፊው ትደነግጫለሽ። እንዲሁ ታውቂዋለሽ እኮ ቲክቶክ ላይ በጣም ረዥም ሰዓት አጠፋለሁ ብላ ግን ስትጽፈው 4 ሰዓት አጠፋለሁ ብላ ስትጽፍ ትነቃለች። ችግሯን አወቀችው ማለት ነው። እና በጣም ጥሩ ነው። አይ ቲንክ ይሄንን 90% 80% ሰው እንደ ዊክነስ እንደሚጽፈው እርግጠኛ። ከዛ ሶስተኛ ምን ያደርጋሉ? ጥንካሬዎቼ ምንድን ናቸው? ብርታቶቼ ምንድን ናቸው? ማንበብ እወዳለሁ፣ ማንበብ ላይ ጥሩ ነኝ፣ ቶሎ ይገባኛል፣ ስማር ቶሎ ይገባኛል፣ ጥንካሬ ነው፣ እጽፋለሁ። ነገሮችን ቶሎ አንደርስታንድ የማድረግ አቅም አለኝ፣ ጽፈዋለሁ። ፊዚካል ስትሬንግዝ ያላቸው ሰዎች አሉ። እኔ የሌለኝን ጥንካሬ፣ ጠንካራ በጣም ፊዚካሊ ፊት የሆኑ ጠንካራ ሰዎች አሉ። ጥንካሬያቸውን ይጽፉታል። ጤንነት አለኝ፣ ሙሉ ጤንነት አለኝ፣ እኔ ሄልዚ ነኝ፣ ይጽፉታል። ጤንነት ጥንካሬዎች ብለሽ ብርታቶች ብለሽ የምትመዘግባቸው ጤንነት ጥንካሬ ነው ብለው ሊጽፉት ይችላሉ። ከዛ አንዳንድ የተለየ ችሎታ አላቸው። ስለዚህ እኔ የምችለው ምንድን ነው? የትኛውን ነው የምችለው? ድምፅ ነው ያለኝ፣ ማቴማቲክስ ጎበዝ ነኝ፣ ሙዚቃ አካባቢ እንዴት ነኝ፣ ከሰዎች ጋር መግባባቴ እንዴት ነው፣ ኔትወርክ ማድረግ እችላለሁ። ጥንካሬዎቼ ምንድን ናቸው? ጭንቅላቴ በጣም ማይንዴ በጣም የተሻለ ቦታ ላይ ያለው የቱ ጋር ነው? ጉዳይ ማስፈጸም ጎበዝ ነኝ፣ ከሰዎች ጋር መግባባት ጎበዝ ነኝ፣ ደግሞ ትዕግስተኛ ነኝ። እሱም አንድ አሴት ነው። ትዕግስተኛ ነኝ፣ የተረጋጋ ሰው እወዳለሁ፣ ሰዎች ይወዱኛል፣ ፌቨር አለኝ፣ በቀላሉ ይቅርታ። እነዚህ ጥንካሬዎች ናቸው። ሌላው ጥንካሬ ምን እንደሆነ ልንገርሽ ፍቅር፣ ጊዜ ያላቸው ሰዎች ስትሬንግዝ ነው። ጊዜ አለኝ። አራተኛውና የመጨረሻው ኦፖርቹኒቲስ ናቸው። እድሎቻችን ምንድን ናቸው ያሉት? አሜሪካኖች የራሳቸውን ሀገር ላንድ ኦፍ ኦፖርቹኒቲስ ይላሉ። መማር የሚፈልግ ይማራል፣ መስራት የሚፈልግ ይሰራል፣ መጥፋት የሚፈልግም ይጠፋል። አሜሪካ ውስጥ ግን ምን እድሎች አሉ እዚህ ዓለም ላይ? ለእኔ የትምህርት እድል አለ፣ የስልጠና እድል አለ፣ ቢዝነስ መጀመር እችላለሁ፣ ጥሩ ኮኔክሽኖች አሉኝ። ኮኔክሽን ሲባል በጣም ኢምፖርታንት ነው። ጥሩ ኔትወርኪንግ አለኝ፣ ኮች ማድረግ ሊያደርጉኝ የሚችሉ ሰዎች አሉ። እነዚህን እድሎቻቸውን ደግሞ በዙሪያቸው ፈልገው ያያሉ። ላረጋቸው የሚችላቸው እድሎች ምን አሉ፣ ኦፖርቹኒቲስ አሉ ብሎ ደግሞ ያሉ። ስለዚህ ምን አደረጉ? በአራቱ ራሳቸውን መረመሩ ማለት ነው። ከዛስ ትሬት የሆኑባቸውን ነገሮች ትሬቶቻቸውን ያስወግዳሉ። እነዚህ አደጋዎቼ ናቸው ያሉትን ነገር ያስወግዱ። ጫት ለምን ትቅማለህ? ሰርተህ አጠራቅመህ የ300 ብር ጫት፣ በኛ ጊዜ 3 ብር ነበር የሚሸጠው። በስንት መቶ ብር ጫት ለምንድን ነው ህይወትህን የምታጠፋው? ገብቶሻል? ያንን ያስወግደው። ለፍተህ ለጫት እንዴት ነው የምታደርገው? ሲጋራ አሉ ሜቶዶች። ታወው ነገ ዛሬ ዝም ብሎ ትልል ይችላል፣ ነገ ግን የሆነ በሽታ ይዞብህ ይመጣል። ታወው።
ይህ መቅበጥ ምናምን ካል ይቅርብህ፣ ምንም አዲስ ነገር የለም። እሱንም ተወው። ትሬት የሆኑ ነገሮችን ማስወገድ ያስፈልጋል። አደጋ የሚሆኑብን ነገሮች ማስወገድ ያስፈልጋል። ኤክሰርሳይሱ ለዛ ስለሆነ ከዛ ድካሞቻችን ያልናቸውን ነገሮች ደግሞ ነጭናጫ ነኝ ነጭናጫ ሆኜ ግን አልኖርም፣ ነጭናጫነቴን አስተካክላለሁ፣ ከሰዎች ጋር መግባባት ትቸገራለሁ ብሎ የለም። እነዚህ ድካሜ ናቸው ያሉትን ነገሮች ማስተካከል ያስፈልጋል። ድካሞቻቸውን ማስተካከል። ከዚህ ጥንካሬዎቼ ናቸው ያሏችን ደግሞ አሁን አንቺ ያ ጥንካሬሽን ወደ ስራ እንደለወጥሽው ወደ ስራ የሚለውጡበትን መንገድ ያዘጋጃሉ። ኦፖርቹኒቲዎቻቸውን ያያሉ። ስለዚህ ትሬቶቹን አንድ ቀን ሊጎዳኝ ይችላል የተባሉትን ቅድም ያነሳናቸውን ጫት ቢሆን ሲጋራ ቢሆን መቅበጥ ቢሆን ምናምን ቢሆን እነሱን ያስወግዳሉ። ድካሞቼ ናቸው ያሏቸውን ነገሮች ያሻሽሏቸዋል፣ ኢምፕሩቭ ያደርጋሉ። ከዛ በኋላ ጥንካሬዎቻቸውን የበለጠ ያጠነክራሉ፣ እድሎቻቸውን ይጠቀሙባቸዋል። የህይወት መኪናዎቻችሁን ሞተር አታጥፉ፣ ፓርክ አታድርጉ። ዱ ኖት ፓርክ፣ ኔቨር ኤቨር ፓርክ ማለት መሰለሽ። አሁን እዚህ መጣው እየነዳው መጣው፣ እዛ ጋር ፓርኪንግ ፈለግኩ፣ ፓርክ አደረግኩ መኪናዬን፣ ሞተሩን አጠፋው፣ ቆለፍኩና ወደዚህ ወጣው። ይሄ ትክክል ነው። አንዳንድ ጊዜ ግን ሰዎች የህይወት መኪናቸውን አንድ ቦታ ይደርሱና የህይወት መኪናቸውን ወስደው ያቆሙታል፣ ሞተሩን ያጠፉታል፣ ቆልፈው ይወርዳሉ። ሁል ጊዜ እዛ ጋር የምትዩ ቦታ መኖር አለበት። there is a place called there። ከዛ ግን እዛ there ያልሽው ቦታ ጋር ስትደርሺ there የተባለው ቦታ here ይሆናል። ደረሽበት። አሁን there here ሆነ። ብዙ ጊዜ ሰዎች ቃለ መጠይቅ ሲሰጡ ምን ይላሉ? እዚህ ጋር ለመድረሴ ይላሉ። ደርሰዋል፣ አራይቭ አድርገዋል። ጥሩ ነው አራይቭ አድርገዋል። ግን እዚህ ጋር ደርሻለሁ ብለው ግን ፓርክ ካረጉ የህይወት መኪናቸውን ካቆሙ ግን ማርጀት ይጀምራሉ። ለምሳሌ 3 ጥሩ ሙቪዎች የሰራ ፕሮዲውሰር ከዛ ቆንጆ በቃ እንደዛ ፕሮዲውስ አድርጌያለሁ ብሎ ከዛ የመጨረሻውን ፊልም ፕሮዲውስ ካረገ 7 ዓመት ሆኖታል፣ ፓርክ አድርጓል። ጥሩ ጸሐፊ የሆነ ሰው 4 መጽሐፍቶች ጽፎ ከዛ በኋላ መጽሐፍ አቁሟል፣ ፓርክ አድርጓል። አንድ ቡቲክ የከፈተች ሴት ሁለተኛ ደግማ ከዛ ሁለተኛው ጋር አቁማለች፣ ፓርክ አድርጋለች። መልእክቱ ምንድን ነው? የህይወት የሥራ መኪናዎቻችሁን ፓርክ አታድርጉ። ሁሌ ሞተሩ እንደሞቀ ይሁን፣ ሁል ጊዜ እንቅስቃሴ ላይ ይሁን። ያሰባችሁበት ቦታ ላይ ስትደርሱ ሌላ የሚካሄድበት ቦታ እንዳለ ወቁና እዚህ ጋር ደርሻለሁ፣ አሁን ደግሞ እዛ ጋር ሄዳለሁ በሉ።